ባችን ድብቅ ነበር ኦፊሻል አላደረግነው እሱም የኔ ጥፋት ሊሆን ይችላል። ሰላም የሀገሬ ልጆች አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም ቶ ይመስላል ውስጡ ይመስላል ውስጡ ደም መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ጸጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። አዎ ከዛ ኮላ ባርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን፣ ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን፣ ህይወት ይቀየራል ማለት ነው። ናናፔ በቃ አዎ ይሄ እኮ ራሱን ባርባ አባዛው አልቀነሰም። ፍቅሬ እስካሁን ባርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ ሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምጹ ከኔ ነው የኔ ነው። ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀዋል። እንግዲያውስ ዊልቸር ገዝተህ አስቀምጥ። ዳውዳ እሳት 1 ሚሊዮን መግባትሽ ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። አባራይ ድንሻ ግቢ እኮ ይሄን በእናትሽ ፈጠነ ቸኩላለሁ። ግን በሰላም ነው? በሰላም ነው። በእናትህ በጣም ቸኩላለሁ። ቤተሰብ ምናምን ሁሉ ሰላም። አንተ ጤንነት ነው? አረ ቸኩላለሁ። የኔ አባት በእናትህ ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ ባላረጋትም እናቴ ትሞት። የኔ አባት በእናትህ ለማፍጠን ሞክር። እሺ ደርሰናል። ትንሽ ነገር ግን እኮ በጣም ወዳት ነበር የዛኔ እናቴ ትሞት። ቀስ ብለን ዳይና ወንድሜ ዝም እንዴ ምንድነው? እዚህ ለቅሶ አለ፣ ደርሰን እንምጣ። ሰው የሞት አይደለም እንዴ? አንድ ላይ ገብተን ለቅሶ ገብተን እንወጣለና። አረ ወንድሜ ቸኩላለሁ። የት ነው የምንሄደው? ለቅሶ አይደል እንዴ? አልቅስ ወንድሜ ያውና ለቅሶ ቤቱ ወንድሜ። ምግብ የለም እንዴ? አረ ቤተሰቦቹ እንዳለ በረሃብ ነው ያለቁት። እባክህ ግን ምን ሆኖ ነው የሞተው? ደንበኛ ነበር፣ በሌላ ራይ ሲጠቀም አግኝቼ ገደልኩት። ና መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ይላል አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም። ወላሂ ይላል ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ። እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ። እንዴ ወዴት ነሽ? ዝም በል በእናትህ። ሃሌሉያ። አንድ ብዳት እንምጣ። ኮኬ ጋበዝን ዘበን ደርሶኛል። አሁን ደግሞ ይሄን ተጋብዥልኝ። እኔ ፈቀድ Alright, so today when we're listed out, my first time meeting him, bro, I'm very excited. He's the goat of all memes, bro. Right now, he's popping on TikTok. Nobody gotta like him, bro. You feel me? Everything's going crazy. But today we finna do a video together. I'm very excited. Finna do public interviews and shit. So you ready, bro? Anta ya tell me.